የጉራጌ ምድር ውበት ጀፎረ። በዚህ ስፍራ ተፈጥሮና ተለምዶ ተሰባጥሯል። የኖባሬ በይነ ፈርጆች ተዋደዋል። ይህን ለእይታ ማራኪ መንፈስን በሐሴት አርኪ በተመስጦ ቀልብ ወስዋሽ ትሩፋተ ብዙ ለምለም ቀዬ ዘመነኛ ጥበበኛ መሐንዲስ አልቀየሰውም። የዘመናችን የአካባቢ ስነ ውበት አልተጨነቀበትም። የምትሃተኛ ኪነ ህንፃ ባለሙያ የዝነኛ የገጸ ምድር ንድፈኛ ውጤት አይደለም። የስርዓተ ምህዳር ሳይንቲስቶች አሻራም አላረፈበትም። ስሪቱም መሰረቱም ትዕምርቱም የጥንት የጠዋት ነው። የሀገር በቀል ዕውቀት ጥበብ ማሳያና ምዕተ ዓመታት የተሻገረ የትውልድ ቅርስም ውርስም ነው። በዘመናት ዑደት ውስጥ ከነግርማ ሞገሱ የተሻገረ የጉራጌ መንደሮች የትውፊታዊ ትዕይንቶች መድረክ ነው። ጀፎረ ውበትና ጌጥ ብቻ አይደለም። ትውፊታዊ መልኩና ግልጋሎቱ ፈርጀ ብዙ ነው። በዘፈቀደ የሚሰመር ሳይሆን የራሱ የአሰማመርና የልኬት ስልት ይመራል። እናም ጀፎረ ተራ ጎዳና ሳይሆን የአካባቢው ተወላጆች ከልጅነት እስከ ዕውቀት ማንነት የሚቀረጽበት የህይወት ጎዳና ሁለንተናዊ መልህቅ ነው። የጉራጌ ማህበረሰብ ተናፋቂው የመስቀል በዓልን ጨምሮ የወል በዓላት ይዘከሩበታል። ለቀዩ ተወላጆች ውበትም ህይወትም ነው። ጀፎረ ለማህበራዊ ትውፊቶች የክዋኔ ስፍራ፣ የበስራትም የመርዶ መንገሪያ፣ የሰርግና የተስካርም ሁነቶች መከወኛ፣ ጥቁር እንግዳ መቀበያ፣ ሰንባች እንግዳ መሸኛ፣ እረኞች ከብት የሚወስዱበትና የሚመልሱበት የወል ሀብት ነው። የዳኝነት ስርዓቶች የሚከወኑበት የውይይትና የምክክር መድረክም ነው። በጀፎረ አፈር መቆፈር፣ አንድ ስንዝር ወደፊት ገፍቶ ማጠርም ሆነ ሌሎች ደንቦችን መጣስ በማህበረሰቡ ዘንድ የተወገዘ ተግባር ነው። ለጉራጌ ማህበረሰብ ሁለንተናው የሆነው ጀፎረ ከዚህ መልክና አገልግሎቱ ባሻገርም ለጽዱና ጤናማ አካባቢ መፈጠር እንደ አብነት ይወሰዳል። ይህን ለዘመናት ተጠብቆ የቆየ ውበት ለትውልድ ማስተላለፍ የሁሉም ኃላፊነት ነው። በጉራጌ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ከተዘጋጀ እልፍኝ መጽሔት የተቀነጨበ። አቅራቢ አዲሱ ሙሉጌታ። ሰናይ ጊዜን